አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። ጸሎቷ በረከቷና አማላጅነቷ ከአንድነት ልጆች ጋር ለዘላለሙ ይኖር አሜን። ቡርክት ቅድስት አርሴማ ለእነዚህ ቅዱሳን ቡርካንና መስተጋድላንን ሰማዕት በእንቅልፍ ጊዜ ያየሁትን ታላቅ ራእይ ነግራችሁ ዘንድ ስሙኝ አለቻቸው። በአንዲት ዕለትም ክንፋቸውን ዘርግተው በእግዚአብሔር መንበር ፊት የሚቆሙ እልፍ አእላፋት የብዙ መላእክት ወደ እኔ መጡ። የጌትነትህ ምስጋና ሰማይንና ምድርን የመላ ፍጹም አሸናፊ እግዚአብሔር ቅዱስ 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 እያሉ ይጮኹ ነበር። በቀኝና በግራ ሆነው በፊቱ ይሰግዳሉ። በየወገናቸውና በየማህበራቸው ንጹሕና ብሩህ በሆነ በልዑል መንበሩ ለሚኖር ጩኸው ያመሰግናሉ። እርሱን ብርሃናት ይጋርዱታልና የከፍታውና የክብሩ ነገር አይነገርም። ደስተኞች የሆኑ የብዙ መላእክትና ቁጥር የሌላቸው የመናብርት ሰረገላዎች በመንበሩ ዙሪያ በክብር ይዞሩታል። ባየሁት ልክ ግን እናገር ዘንድ በደካማ አንደበቴ አልችልም። የሰውን ልብ የሚሰልብ ከመላእክት ቃል የሚወጣው ዜማ ለመስማት እጹብ ድንቅ ነውና ለእግዚአብሔር ፈጣሪያቸው በፍርሃትና በመንቀጥቀጥ ሲሰግዱለት የክንፋቸው ቀለም ዓይንን ያንጸባርቃል። ይህንንም ሁሉ ባየው ጊዜ ግን ጆሮዬ ለመስማት አልቻለም፣ ዓይኖቼም አልተከፈቱም፣ የቆምኩበትንም አላወቅኩም። መላእክት በነፋስ ፊት እንዳለ እንደ ቅጠልና እንደ ሳር በፊቴ ይንቀሳቀሱ ነበር። በመጀመሪያ እንደነገርኳችሁ ሩጫውም ከነፋስ ይፈጥን ነበር። ከዚህ በኋላም ከእግዚአብሔር ከክብሩ ዙፋን ፊት ከሚቆሙት አንዱ ወደ እኔ ተላከ። በቀኜም ቆመ። እንደ ድንኳን በጥላው ስር ሸሸገኝ። የሕይወት እንጀራም ሰጠኝ፣ የድህነትንም ጽዋ አጠጣኝ። ያን ጊዜም ሥጋዬ ወደ ምድር ወረደ፣ በላይም ነፍሴ ተመለሰች። ከእንቅልፍ እንደሚነቃና የወይን ጠጅ ጠጥቶ ስካሩ እንደተወው ሰው ነቃሁ። ያ ወንጀለኛና አመፀኛ ንጉሥ ታስረው ወዳሉት ይችን የተረገመች ሴት ውሰዷት ሲል የተናገረውን ቃል ሰማሁ። ያን ጊዜም ጸለይኩና አንዲት ጊዜ እግዚአብሔርን ለመንኩት። በሰጠኝ ችሎታ መከራውን እሸከም ዘንድ የተዘጋጀሁ እንዳደርገኝ፣ ዳግመኛም እንደ ወፍ በርሬ ከገደል አመልጥ ዘንድ ጌታዬን ለመንኩት። እነሆም ኮብልዬ በራቅሁ በምድረ በዳም በኖርሁ እንደ አውሎ ንፋስ ነፍሴን ልብ ከሚያሳጣት የሚያድነኝን እታመነዋለሁኝና። ሶስተኛም መፈጸሙን ብደክም ጠላቶቼ ሁሉ እንዳይዘባበቱብኝ ፈጣሪን ለመንኩት። ከሰይጣን ጠብና ከክፉዎች አጋንንት ድን ዘንድ እንዲጸልዩልኝ መላእክት ሚካኤልንና ገብርኤልን ለመንኳቸው። ለይቅርታ ተዘጋጅተው ካየኋቸው የምህረት መላእክት ረድኤትንና ኃይልን ይልክልኝ ዘንድ ያን ጊዜም ስለ እኔ ጸለዩ። ነፍሴንም እጅ ነሷት። እኔም ስላየሁት ሁሉ አደነቅሁ። እነዚህም ቅዱሳን ሰማዕት ነገሯን ሁሉ የአንደበቷን መጣፈጥ የአፏን ቅልጥፍናና ማርማር የሚሉ የቃሎቿን ጣፋጭነት ሰሙ። በደም ግባትና በውበት በዓለም ውስጥ በዚያን ዘመን እርሷን የሚመስል የለምና። እነዚያም ቅዱሳን ሰማዕት ብጽዕት ቅድስት አርሴማ ለሕይወትና ለደህንነት የሚሆን መልካም ዜናን ስለነገረቻቸው ፈጽመው ሲደሰቱ አደሩ። በነጋም ጊዜ ንጉሡ በፍርዱ ዙፋን ተቀምጦ እነዚያን ቅዱሳን ሰማዕት ያመጧቸው ዘንድ አዘዘ። ያን ጊዜም ወደ እርሱ መጥተው በንጉሡ ፊት ቆሙ። ንጉሡ ድርጣዲስም እናንተ ከወዴት ናችሁ? ከአማልክቶች የምታመልኩት ምንድነው? ዘመዳችሁስ ማን ነው? እነዚህ ቅዱሳን ሰማዕትም መለሱለት እንዲህም አሉት፣ አምላካችን ክርስቶስ ነው። ዘመዶቻችንም የክርስቲያን ወገኖች ናቸው። ንጉሡም ዓለምን ለያዙ ታላላቅ አማልክቶች አትሰግዱምን? እንደ ሐጌስ መስዋዕትን አትተውላቸውምን? አላቸው። ቅዱሳን ሰማዕትም
መልሰው ለንጉሱ ልዩ ለሆኑ አማልክትና የብልሃተኛ እጅ ሥራ ለሆኑ ለእንጨቶችና ለድንጋዮች አንሰግድም፣ መስዋዕትንም አንሰዋላቸውም አሉት። ለኛ ግን በፍርሃትና በመንቀጥቀጥ የምንሰግድለት መስዋዕት የምንሰዋለት ንጹሕ ቁርባንንና መንፈሳዊ ዕጣን ከከንፈራችን ቃል ጋር የምናቀርብለት አምላካችንና ፈጣሪያችን ኢየሱስ ክርስቶስ አለን። ዳግመኛም ወንጀለኛ ሆይ በእጅህ ሥጋችንን እንሰዋለን፣ እግዚአብሔር ሥጋህን አንጻልኝ እንጂ መስዋዕትንና ቁርባንን አልወድም ብሏልና። ንጉሡም መለሰ፣ በልባችሁ ብርታትና በጥበባችሁ ከእጄ የምታመልጡና ከፍርዴ የምትድኑ አይምሰላችሁ አላቸው። ነገር ግን በእጄ ትሰቃዩ ዘንድ አላችሁ። ኃይለኞችና ብርቶች ለሆኑ ጣዖቶቼ ካልሰገዳችሁና ያዘዝኳችሁን ካላደረጋችሁ ሥጋችሁን በትንንሽ በትንንሽ ቆራርጠዋለሁና። ቅዱሳን ሰማዕታትም መለሱ፣ በሚያስፈራ ቃልህና በቅጣትህ የምንፈራና አምላካችን ኢየሱስ ክርስቶስን የምንክደው አይደለም። መልካምንና ክፉን የማያውቁ ሕፃናት እንኳ የሞትን ቀን አይፈሯትምና፣ እኛ ግን የሞትን ምሕረቷንና የዓለምን ጣፋጭነቷን ስናውቅ የሁላችን ቤዛ ስለሆነው ስለ አምላካችንና መድኃኒታችን ኢየሱስ ክርስቶስ ስም ነፍሳችንን እንሰጥ ዘንድ መጣን አሉት። ንጉሡም ያን ጊዜ ተቆጥቶ አማካሪዎቹንና ሰራዊቱን እነዚህን አመፀኞች ሰዎች መቅጣት የሚያስቀድም ማን ነው አላቸው። ከነሱም አንዱ ይህች ሴት መቀጣትን ትቅደም፣ ክፋትን የምታስተምራቸው እርሷ ናትና አለ። ዳግመኛም ከንጉሥ አማካሪዎች በግራ ካሉት አንዱ ተነስቶ እንዲህ አለ፣ የሴቶች ልብ ደካማ ነውና ጎልማሶች ወንዶች በጽኑ ቅጣት ሲቀጡ ባየች ጊዜ ከቅጣቱ ብዛት የተነሳ ትፈራለች፣ ትንቀጠቀጣለች፣ ለጣዖቶቻችንም ትሰግዳለች፣ ለንጉሳችንም ትታዘዛለች አለ። ነገር ግን ብርቱ የሆነ ቅጣታቸውን ሳታይ ቀድማ ብትቀጣ መልካም የሆነውን የመልኳን ውበት በከንቱ እናጠፋለን። ስለዚህ እነዚህን ጎልማሶች ወንዶች ግን በብርቱ ቅጣት እንቅጣቸው፣ ከላያቸው የተራቡ አራዊትን እንስደድባቸው አለ። ያን ጊዜም ይህ ምክር ንጉሡን ደስ አሰኘው። በምድር ስፋት ግንድ እንዲተክሉና ያንዳንዳቸውን በተተከለው ግንድ ወደ ኋላ እንዲያስሯቸው ክፉ አውሬዎችንም በላያቸው እንዲሰዱባቸው አዘዘ። እነዚህ ቅዱሳን ሰማዕታት በሰሙ ጊዜ ወደ ቡርክት ብጽዕት ቅድስት አርሴማ ተመልሰው በመንግሥተ ሰማያት የሰርጋችን ቀን ፈጽሞ ደርሷልና ጸልይልን አሏት። የእኛን ሰማዕትነት ስላስቀደሙ ፈጽሞ ደስ ብሎናልና እንደኛ ለመሞት አሁንም አንቺ በርቺ፣ ከኛ ይልቅ አንቺ ጨካኝ ነሽ። የታመንሽው አምላካችንና መድኃኒታችን ኢየሱስ ክርስቶስ ኃይልንና ብርታትን ይሰጥሻልና አሏት። ጭኖቻችንን ይሰብሩና አጥንቶቻችንን ይቀጠቅጡ ዘንድ ክፉ አውሬዎች በእኛ ላይ በወጡ ጊዜ ፈጽሞ አያስፈሩሽ። ሆዳችንን ሰንጥቀው አንጀታችንን ሲጎትቱትና አካላችንን ሲበታትኑ ባየሽ ጊዜ ልብሽ አይደንግጥ፣ በጌታችንና መድኃኒታችን በኢየሱስ ክርስቶስ በማመን በርቺ እንጂ አሏት። ቡርክት ቅድስት አርሴማ መልሳ ቅዱሳን ሰማዕታትን የተናቀችና ደካማ አገልጋያችሁን በጸሎታችሁ አስቡኝ አለቻቸው። እኔ ግን ከዚህ ወንጀለኛ ንጉሥ አስፈሪነት የተነሳ አልፈራም፣ አልደነግጥም። በመንግሥተ ሰማያት በአንድነት ይሰበስበን ዘንድ እግዚአብሔር አምላኬን ተስፋ አድርገዋለሁ። እናንተ ጌቶቼ ግን ጌታችን በትዕግስታችሁ ነፍሳችሁን ትገዛላችሁ ያለውን ቃል ተስፋ አድርጉት። ዳግመኛም ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን መግደል ግን የሚችል የለም። ነገር ግን ነፍስንና ሥጋን በገሃነም ውስጥ በአንድነት ማጥፋትን የሚችለውን ፍሩ ብሏል። እኔም እርሱን ፍሩት፣ ወደ እርሱም ተማጠኑ እላችኋለሁ። ዛሬ ለእነዚህ ከሃዲዎች ሥጋችንን እንሰጣለን፣ የራሳችሁ ጠጉሮች የተቆጠሩ ናቸው ያለውን አስቡ። ከናንተም የሚጠፋ የለም። ሥጋችሁን ቆርጠው ቢበትኑ አጥንቶቻችሁንም በምድር አውሬዎች ቢያደቅ ልባችሁን አያሳዝናችሁ፣ ረድኤቱን ይልክላችኋል እንጂ በከንቱ በአውሬዎች ጥርስ እንደሚያጠፋችሁ እኔ አምናለሁና። እንግዲህ ነቢዩ ዳንኤል በአንበሶች ጉድጓድ እንደጣሉት እግዚአብሔር ግን እንዳዳነው
አንበሶችም እንደሰገዱለት የእግሩንም ትቢያ እንደላሱ አስቡ። ዳግመኛም ለአናንያ፣ ለአዛርያ፣ ለሚሳኤል ያደረገውን ድንቁን አስቡ። ወደ እሳት ምድጃ በጣሏቸው ጊዜ አድኗቸዋልና በደንጋዮችም በሚደበድቧቸው ጊዜ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚናገረውን የትንቢት ቃል እስከሚፈጸም ድረስ ኤርምያስን እንዳዳነው አስቡ። በሰይፍ ቢገድሏችሁም የሞት ምሕረቷ አያስፈራችሁ። የሚያልቀውንና የማይጠፋውን የዘላለምን ክብር ተቀበሉ ዘንድ ከሞት የሚያመልጥ ሥጋ የለም። ስለ ክርስቶስ ምስክርነት መሞት ግን ይበልጣል ይሻላልም። እነዚህም ቅዱሳን በሰሙ ጊዜ አደነቁ። የብጽዕት ቅድስት አርሴማን ቃል በመስማት በእምነት ላይ እምነትን ጨመሩ። የመንፈስ ቅዱስ ቡርክቱ ሆይ ብለው ተሰናበቷት። እርሷም ተሰናበተቻቸው። ወታደሮች የግንግሪት አስረው ወሰዷቸው። ይህችን ብጽዕት ቅድስት አርሴማን ግን በማይቆረጥ ጠንካራ ማሰሪያ አስረው ረጅም በሆነ ትልቅ ተራራ ላይ ያኖሯት ዘንድ አዘዘ። የቅዱሳኑን ሰማዕት ሁሉ ሞት ታይ ዘንድ በአውሬዎች አፍ የሚጠፉ መስሏቸዋልና ያን ጊዜም እነዚህን አውሬዎች ከጉድጓዳቸው አወጧቸው። እነሱም አንበሶች፣ ነብሮች፣ ድብና ጊንጦች ናቸው። ከብረት ማሰሪያቸውን ፈቷቸው። ነገር ግን ወደ ቅዱሳን ሰማዕት አልቀረቡም። የብረቱን አጥር እየሰበሩ ወደ ዱር ሸሹ እንጂ ከቅዱሳን ሰማዕት እግር በታች የሰገዱ ነበሩ። የእግራቸውንም ትቢያ የላሱ ነበሩ። ከጫማቸውም ስር የተኙ ነበሩ። የቅዱሳኑን ሰውነት በጅራታቸውም የዳሰሱ ነበሩ። መዓዛቸውንም ያሸተቱ ነበሩ። ወታደሮቹም ባዩ ጊዜ ፈጽመው አደነቁ። የእነዚህን ምትሃተኞች ሰዎች ምትሃት እዩ ይሉ ነበር። ይነቁ ዘንድም የአውሬዎችን ራስ ነቀነቁ። በነቁ ጊዜም የእግራቸውን ትቢያ ላሱ። ከወታደሮቹም አንዱ እንደነዚህ ያሉ ምትሃተኞችን አላየሁም። የምድር አውሬዎች የሚሰሟቸው ከዚህ ለምን አመጣችኋቸው? ባገኛችኋቸው ቦታ በገደላችኋቸውም ነበር አለ። ስለነዚህ ቅዱሳን ንጉሱና ወታደሮቹ ታወኩ፣ የሚያደርጓቸውንም አጥተዋልና። ከወታደሮቹም አንዱ ይችን ምትሃተኛ ሴት እንግደላት፣ መመኪያቸው እርሷ ናትና አለ። ከንጉሱ አማካሪዎች ሁለተኛው በጥልቅ ጉድጓድ ውስጥ እሳትና እንድድና በእሳቱ ምድጃ እናስገባቸው፣ መርዛቸው ይጠፋ ዘንድ መድኃኒታቸውም ይሻር ዘንድ ያን ጊዜም እንደ አመድ ከዛ ያራሉ። የትቢያቸው ዱካም እንዳይገኝ አመዳቸው በነፋስ ይበተናል አለ። ከዚህ በኋላም ይህ ምክር ንጉሱን ደስ አሰኘው። ከማሰሪያቸው ፈተው ኃይለኞች አውሬዎችን ያመጡ ዘንድ አዘዘ። አውሬዎቹንም በፈቷቸው ጊዜ እንደ ዋሊያ ዘለው ንጉሱን ከመንግስቱ ዙፋን እስከሚወድቅ ድረስ ወጉት። ሰራዊቱ ሁሉ ታወኩ። ሲጋፉም ከወታደሮቹ 300 ሞቱ። እነዛ ቅዱሳን ሰማዕት ግን የፊጥኝ ታስረው ነበር። ብጽዕት ቅድስት አርሴማም የሃይማኖታቸው ኃይልና ስነ ምግባራቸው እንዳይደክም ስለ እነርሱ ትጸልይ ነበር። ከድንጋጤም ብዛት የተነሳ ወደ ሰገነቱ ወጣ። የሰገነቱን በር ዘጋ። ወደ አዳራሹ አውሬዎችና የእሪያዎች መንጋ እንዳይገቡ በሮቹን ይጠብቁ ዘንድ ወታደሮቹን አዘዛቸው። ዳግመኛም የተፈቱትን አውሬዎች እንዳስሯቸውና ወደ ማደሪያቸው እንዲመልሷቸው አዘዘ። አውሬዎቹ ግን በግርግሩ የሞቱትን የወታደሮች ሥጋ እየበሉ ወደ ማደሪያቸው መግባትን እምቢ አሉ። ከጠገቡ በኋላም ወደ ቡርክትና ብጽዕት ቅድስት አርሴማ ሄዱ። እርሷንም እጅ ነሱ። ጆሮአቸውን እያዘነበሉና ጅራታቸውን እያወዛወዙ የእግሯን ትቢያ ይልሱ ነበር። እርስ በርሳቸውም ይጋፉ ነበር። ከብጽዕት ቅድስት አርሴማ እግር በታችም ይወድቁ ነበር። እርሷም ሁለመናቸውን ትዳስስ ነበር፣ እንደ በጎችም ትጠብቃቸው ነበር። በፊቷና በኋላዋም ይጫወቱ ነበር። ሲመሽም ወደ ማደሪያቸው ትልካቸው ነበር። ያ ከሃዲ ንጉሥ ግን እንደዚህ ስታደርግ በዓይኖቹ ያያት ነበር፣ ጥርሶቹንም ያፏጭ ነበር። ብጽዕት ቅድስት አርሴማንም ይህ ምትሃትሽ ከእጄ አያድንሽም ይላት ነበር። ዳግመኛም እነዚህን ቅዱሳን ሰማዕት ይይዟቸውና
ወደ እስር ቤት ይጨምሯቸው ዘንድ ቅድስት አርሴማን ግን እስኪነጋና የሚገልበትን እስከሚመክር ድረስ ይጠብቋት ዘንድ አዘዘ። ጠዋትም ጥልቅ ጉድጓድ እንዲቆፍሩ በስሩም እሳት እንዲያነዱና ጥልቅ ጉድጓድ ለየብቻው እንዲቆፍሩ በላዩም ሙጫ፣ ዲን፣ ያደሮ፣ ማር፣ ቅጥራን፣ ቅንጭብ፣ ሰሊጥና አረር እንዲጨምሩ አዘዘ። በምድጃ ውስጥ እንዳለ ወናፍ ብዙ የሆነ እንደ ብረት ቀጥቃጭ ምድጃ ፍላቱ እስከሚወጣ ድረስ በመዶሻና በመምቻ እንደሚመቱ እንደ ክረምት ነጎድጓድም ፍላቱ ይሰማ ነበር። በሚቃጠል እሳት ያለውን የብጽዕት ቅድስት አርሴማን ቅጣት እንዲያዩ ከእስር ቤት እነዚህን ቅዱሳን ሰማዕታት ያወጧቸው ዘንድ አዘዘ። ወታደሮች በንጉሱ ፊት አቆሟት። ቅድስት አርሴማን ሰነፍ ንጉሥ ሆይ የክርስቶስ ወታደሮች የሆኑትን የቅዱሳን ሰማዕታት ሥጋቸውን እንዲበሉ ያዘዝካቸው አውሬዎችህ ትናንት የተደረገውን ድንቅ ተአምር አላየህምን? አለችው። ንጉሱም መለሰ፣ በምትሃትሽ ብዛት ትናንት በላይ እንደተዘባበትሽብኝ አይምሰልሽ አላት። ብጽዕት ቅድስት አርሴማን ዛሬ ግን በእሳት አቃጥልሻለሁ፣ መርዝሽ እስከሚጠፋና የምትሃትሽ ዙሪያ እስከሚሻር ድረስ በእሳት ምድጃ ውስጥ እንዳለ አመድና በነፋስ ፊት እንዳለ ትቢያ እስከምትሆኝ ድረስ ሥጋሽን አጠፋለሁ፣ እስኪ ሊያድንሽ የሚችለውን አያለሁ አላት። ብሩክት ቅድስት አርሴማም መለሰችለት፣ ልብ የሌለህ ሰነፍ ሆይ ስለ ስንፍናህ ብዛት በአምላኬ በኢየሱስ ክርስቶስ ኃይል ነገር በላይህ ላይ ዘባበትብሃለሁ። አምላኬ መድኃኒቴ፣ ኃይሌና ጸጋዬ፣ መጠጊያዬ፣ ቤቴ ስለሆነ በሰማዕትነትና በገድል ካንተ በላይ ያደርገኛል አለችው። እነዚህ ቅዱሳን ሰማዕታት ስለ ገድላቸው ክብር በሰማያዊ ጌታቸው ዘንድ ከአንተ ይልቅ ይከብራሉ። አንተ የዓይን ትዕቢተኛና የልብ ስስታም የሆንክ አንተ ተከራካሪያቸው ነህ። ቅጣታቸውን ባበዛኸው ልክ በመንግሥተ ሰማያት የክብር አክሊል ለነሱ ተዘጋጅቶላቸዋልና። ዳግመኛም በተንኮል ነገር ብሩክት ቅድስት አርሴማን እነሆ ካዘጋጀሁላችሁ ብዙ ቅጣትና መከራ እተዋችሁ ዘንድ ለአማልክቶቼ እንድትሰዊ እሺ በጎ በይኝ፣ እኔም ለአንቺ መልካም ነገርን አደርግልሻለሁ፣ በመንግስቴም አዳራሽ ንግሥት ትሆኛለሽ አላት። ቅድስት አርሴማም መለሰችለት፣ የቅዱሳን ሰማዕታት የአሸናፊዎችና መስተጋድላን ርስትን የማታይ በኋላኛው ዘመን ከሲኦል ጥልቅ በታች የምትወድቅና የተሰደብክ እርኩስ ሆይ በቤትህ ውስጥ እንደ ልጆች የምትመግባቸውን የምድር አውሬዎች በመፍራት ወደ ሰገነት ላይ እንዴት ወጣህ? አለችው። የሰው ልጅ ይኸውም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከኃይል ጋር በደመና ሰማይ በግርማው በሚመጣበት ጊዜ እንዴት ትሆን መብረቆችና ነጎድጓዶች እሱን በጌትነት ሲመጣ ለመቀበል ይጨነቃሉ። ቁጥር የሌላቸው ብዙ መላእክትና የመላእክት አለቆች ይሰግዱለታል። በመላእክት አለቃ በሚካኤል ቃል ትእዛዝ በእሳት ደመናና ከእግዚአብሔር ዘንድ በሆነ በመለከት ድምፅ በሚወርድ ጊዜ ከቃሉ የተነሳ እየተንቀጠቀጡ ይሰግዱለታል። በመጀመሪያው የመለከት ጩኸት ትቢያና አመድ የሆኑ አጥንቶች ሁሉ ይሰበሰባሉ። በሁለተኛ የቀንደ መለከት ጩኸት አጥንቶች ከሥጋ ጋር ይጋጠማሉ፣ ወደ ቀደመ ቦታቸውም ይመለሳሉ። ከአራቱም ማዕዘን ሙታን ይሰበሰባሉ። የሰማያትና የምድር በሮች ይከፈታሉ። ሥጋ ከአጥንት ጋር ይገጣጠማል። በሦስተኛውም የመለከት ጩኸት እንደ ዓይን ጥቅሻና ከእንቅልፍ እንደ መንቃት ሙታን ይነሳሉ። እንደ አንተ ያሉ ዝንጎዎች ግን ያዝናሉ፣ የማይጠቅማቸውን ያለቅሳሉ፣ ወደ ገሃነመ እሳትም ይወርዳሉ። በፈጠረላቸው ሕግና ሥርዓት የታመኑት ግን የዘላለም ሕይወትን በትንሣኤ ይነሳሉ። አንተ ግን በዚያን ጊዜ ወዴትስ ትሸሻለህ? በማንስ ትማጠናለህ? በእንጨት ነው ወይንስ በድንጋይ? በዚች በምታስፈራና በምታስደነግጥ ዕለት የሚረዳህ ማን ነው? በቤትህ ውስጥ በሥጋና በአጥንት ያሳደግሃቸውን አውሬዎች የፈራህ አንተ ግን በታላቅ ግርማ ባየሃቸው ጊዜ በልብህ ውስጥ ስላለው ፍርሃት በችኮላ አፈግፍገህ ወደ ሰገነትም ሄድክ። ያን ጊዜም ብሩክት እናታችንን ቅድስት አርሴማን አፏን ይጻፏት ዘንድ አዘዘ። በሰማያት ስላለው ቅጣት አስፈርታና አስደንግጣ ታላቅ ነገርን ያለ ፍርሃት ንጉሱን ተናግራዋለችና የጥፋት ልጅ የይሁዳን ዕድል ያደለው ካሉት አንዱ ተነስቶ አፏን መታት።
ከሚጣፍጡ ከንፈሮቿና መልካም መዓዛ ካላቸው አፍንጮቿ ደም ፈሰሰ። ከብሩክት ቅድስት መስተጋድልት አርሴማ ፊት የፈሰሰው ደም ከራሷ እስከ እግሯ ድረስ ተንጠባጠበ። ዳግመኛም ንጉሱ እንደዚህ የምተውሽ አይደለም፣ የማይጠቅምሽንና በዓይንሽ ያላየሽውን የሙታንን ትንሣኤ ተስፋ ስታደርጊ ስጋሽን በእሳት አቃጥለዋለሁ እንጂ አላት። የሙታንን የመኖሪያ ቦታ ይነግረን ዘንድ እስከ ዛሬ ድረስ ከዘመዶችሽ ከሞተ በኋላ የተነሳውን እስኪ አሳይን። እኛ ግን ሙታን ነፍሳቸው ከስጋቸው ከወጣበት በኋላ ወደ መሬትነታቸው እንደሚመለሱ ስጋቸውም ትቢያ እንደሚሆን እናያቸዋለን። አንቺ ግን ምንም የማይጠቅምሽን ይህንን ታመንሽ፣ በምድር ላይ ስጋሽ ሳይደሰት በከንቱ ትጠፊ ዘንድ ወደድሽ። ብሩክት አርሴማም መለሰችለት እንዲህም አለች። ፊቷን በጥፊ ወደ መታት ወደዚያ ወንጀለኛ ላይ በእጁ ጣቶች በትምህርተ መስቀል እያማተበች ፊቷን በጥፊ የመታት ያ ወንጀለኛ ሕያው እንደሆነ ወደ ሲኦል ይወርድ ዘንድ ምድርም አፏን ትከፍትና እንደ ዳታንና እንደ አቤሮን ትውጠው ዘንድ ወደ ፈጣሪዋ ለመነች። እንደ ብጽዕት አርሴማ ቃልም ሆነ፣ በሰጠመበትም ላይ ዘጋችው። ቅድስት አርሴማ ያደረገችውን ይህንን ተአምር ያዩ ከወታደሮች ብዙዎች ሸሹ። ንጉሡም ይሸሽ ዘንድ ከዙፋኑ ተነሳ። ያን ጊዜም ብሩክት ቅድስት አርሴማ ፈገግ አለች። ቅዱሳን ሰማዕታትም ስለ እርሷ ተደሰቱ፣ መላእክት በላይዋ ሲከቧት አይተዋልና። ንጉሡም አዘነ። በችግረኞች ጦም አዳሪዎች በገሊላውያንና ሁልጊዜ በምትሰድበኝ በዚያች ክፉ ባሪያ አፍ ዘንድ መዘባበቻ ሆንኩ እያለ አለቀሰ። ከመንግስቴ እጅ እንዳያመልጡኝ ምን ላድርግ? በምንስ ቅጣት ቀጥቼ ልጨርሳቸው? አለ። ብሩክት ቅድስት አርሴማም በኋለኛው ዘመን ተስፋ የምታደርግ ከሆነስ የሙታንን ትንሣኤ ተስፋ በታመንህ ነበር። እግዚአብሔር ስለኛ ይበቀልሃል፣ ያጋንንትንም ማደሪያ ያደርግሃል። እንደ ጅብ በራስህ ስጋህን እስከምትበላ ድረስ ያሳብድሃል። መልክህንና ምሳሌህን ይለውጣል። እንደ በረሃ ሪያ ትሆናለህ፣ የምትናገረውንም አታውቅም። የርኩሳን አጋንንት የእግራቸው መርገጫ ትሆናለህ። ያን ጊዜም የሙታንን ትንሣኤ ተስፋ ትታመን ዘንድ አለህ፣ በእውነት እነግርሃለሁ አለችው። ንጉሡም መለሰ፣ ብሩክት ቅድስት አርሴማን እናንተን በክፉ ቅጣት ብጨርስና ይህን ሁሉ ብሆን አያሳዝነኝም። ነገር ግን ሕያው እንደሆናችሁ ብተዋችሁ እርሱ ያሳዝነኛል አላት። በእኔና በክቡራን አማልክቶቼ ላይ ትስቁና ትዘባበቱብኝ ዘንድ ያ ንጉሥ ግን ክፉ የሆነ ሞቱን አላሰበም። ልብ እንደሌላቸው እንደ እንስሳ ተመሰላቸው እንጂ እንደ ሰው አይደለምና በኤርትራ ባህር መካከል ከሰራዊቱ ጋር እስከሚጠፋ ድረስ የእስራኤል ልጆች መልቀቅን እምቢ እንዳለ እንደ ግብጽ ንጉሥ ፈርዖን ልቡን እግዚአብሔር አጠንክሮታልና። ይህን ሲባባሉ ወታደሮች የእሳት ነበልባሉ መፍላቱን ለንጉሡ ነገሩት። ያይ ዘንድም ተነሳ፣ የእሳቱንም መፍላት አየ። ከእስር ቤት የታሰሩትን ያወጧቸው ዘንድ አዘዘ። ከዛ ከጋኑ ውስጥ የእሳቱ ነበልባል ፍላት ከሩቅ ሲዘል አየ። ንጉሡም ቅዱሳን ሰማዕታትንና ብጽዕት ቅድስት አርሴማን ይጥሏቸው ዘንድ አዘዘ። እንደ ነጎድጓድ የሚሰማው ነበልባሉ ከመፍላት ኃይል የተነሳ የሰዎች የፍጅት ድምፅ አይሰማም። ከሰዎችም ወደ እርሱ መቅረብ የቻለ የለም። ቅዱሳን ወደዚያ ነበልባል የሚጥላቸው የጨከነ የለም። እርስ በርሳቸው አንዱ ካንዱ ጋር ይጠቃቀሱ ነበር እንጂ። ከሰራዊቱ ሁሉ ብሩክት አርሴማን ይገፋት ዘንድ የቻለ የለም። ብሩክት ቅድስት አርሴማም ወደ ቅዱሳኑ ሰማዕታት ሁሉ ተመልሳ አባቶቼና ወንድሞቼ ሆይ የእሳቱን ነበልባል መፍላት ባያችሁ ጊዜ ልባችሁ አይደንግጥ፣ ከእናንተም አንዱ የሚወጣና የሚወገድ የሚጠራጠርም እንዲሆን አታድርጉ አለቻቸው። መድኃኒታችን በእኔ ዘንድ ከሁሉ የሚበልጥ ስጋውን ለእሳት ወይም ለሰይፍና ለስለት ወይም እንደ በጎችና ላሞች የሚታረድ ወይም ለጊንጦችና ለአውሬዎች የሚሰጥ ይበልጣል ያለውን ልብ አድርጉ። ዳግመኛም እሳት ወርቅን ከሚያጠራው በቀር ምን ያደርገዋል? ትዕግስት ላለበትም መከራ እንዲሁ ነው። እናንተ ይህች ዓለም አላፊና አላቂ እንደሆነች አስቡ። በውስጧም ደስታና ሐሴት የሚያደርግ እንደ ጥላ ያልፋል፣ እንደ ቅጠልም ይረግፋል፣ እንደ ሕልምም ይሆናልና። ይህንን መከራ ሁሉ ብትታገሱ ግን እስከ ዘላለም ድረስ ሞትና ሐዘን፣ ደዌና ሕማም ሁሉ በሌሉበት በሰማያት ትደሰታላችሁ። ከዚህ በኋላ ዳግመኛ አትሞቱም። እግዚአብሔር ለሚወዳቸው
ልብና የሕሊና ጠባይ እንደሌላቸው እንደ እንስሳ የሆኑና የፈጠራቸውን በማያውቁ በካህዲዎችና በጣዖት አምላኪዎች በኃያላን ነገሥታትና በወንጀለኞች መኳንንት ዘንድ የዚህን ዓለም መከራ ለታገሱ ወደ አዘጋጃቸው ወደ ገነት ደስታ ትገባላችሁ። እነሱ ግን ልቅሶና የጥርስ ማፏጨት ባለበት በገሃነም ውስጥ ፍዳቸውን ያገኛሉ። ያን ጊዜም እነዚህ ቅዱሳን ብሩክት ቅድስት አርሴማን በአንድ ቃል እያመሰገኑ እህታችንና እመቤታችን ሆይ እኛ ግን ይህን መከራ ምንም አንፈራውም፣ አምላካችንና መድኃኒታችን በአንቺ ጸሎት ይረዳናልና ላመነውና እርሱን ለተወከልነው ሁል ጊዜ መልካሙን ይሰጠናልና በዚህ ወንጀለኛ እጅ መከራ እንቀበል ዘንድ የደስታንና የሐሴትን የምስራች ትነግሪንና ታረጋጊን ዘንድ ወደኛ መምጣትሽ መልካም ነው ብለው መለሱላት። አሁንም ከዚህ የእሳት ቅጣት እንደምንድንና በዚህ ከሃዲ አመፀኛና የሰይጣን መልእክተኛ ንጉሥ ዘንድ መሳለቂያ እንዳንሆን በላያችን ኃይሉን እንደሚያሳይ ተስፋ እናደርጋለን። ከዚህ በኋላ እድሜው 15 ዓመት የሆነ ዲያቆን ስሙ ጤሜሊዮስ የሚባል አንድ ሰው ከነሱ ተነሳ። በእድሜው ከነሱ ያንሳል፣ በጥበብና በእውቀት ግን ይበልጣል። መንፈስ ቅዱስ በላዩ አድሯልና እንዲህም አላት፣ ቡርክትና ብጽዕት ቅድስት አርሴማን የረድኤት መንፈስ ትሆኝን ዘንድ እግዚአብሔር አንቺን በእውነት ላከልን። ወደ ዘላለም ሕይወት የምትመሪና የወንጀለኞችን ነገሥታት ስንፍናን የምትገልጪ በእውነት የምታስተምሪ አንቺ ነሽ። ከሚከራከሩንና ከሚያሰቃዩን ክፉ ሰዎች አንቺ በገድልና በሰማዕትነት እንደምትበረቺ አሁን አወቅን አላት። ዳግመኛም ወደ ቅዱሳኑ ተመልሳ የእግዚአብሔር አገልጋይ የሆነች ይህች ቡርክት እህታችን ቅድስት አርሴማ በእውነት መከራችን አረጋጋችልን። ለእነዚህ ካህዶች መሳቂያና መዘባበቻ እንዳንሆን እንደ አንበሳ ወደሚጮኸው ወደዚህ የእሳት ነበልባል መግባትን እናፍጥን አላቸው። እግዚአብሔርም ይረዳናል ያድነናልም፣ በፊታችን የሚነደውን የእሳት ነበልባል ያጠፋል። በመንፈስ ቅዱስ ኃይል ለምንጋደለው በላያችን ኃይሉን ያሳያል። አሁንም ወንድሞቼና አባቶቼ ሆይ የበረታን ቃልን ለመጻፍ እንደሚበረታ እንደተቀረጸ ብር እግዚአብሔር እንደሚያበረታንና እንደሚያድነን እንግዲሁ እንወቅ። ጌታችን ስለ ወንዶችና ሴቶች ነፍሳችሁን አታዝሏት፣ አባታችሁ ከፈቀደ መንግስቱንና ጽድቁን ይሰጣችኋል ብሎ እንደተናገረ፣ ዳግመኛም እመቤታችን ማርያም ሐዋርያትን ደካማው ይበረታል፣ ደረቁ ይለመልማል፣ ለምለሙም ከፊት ይቃጠላል እንዳለቻቸው አሁንም ወንድሞቼና አባቶቼ ሆይ የሚጠላንን የጠላት ኃይልና በሐሳቡ ክፉ የሆነውን ድል እናደርገው ዘንድ ሰዎችና ጨካኞች ሁኑ አለ። ቅዱሳኑም በአንድ ቃል መልሱ፣ በአምላካችን በክርስቶስ እምነት እኛ የጨከንን በሞትም ቢሆን በሕይወትም ቢሆን ባለውም በሚመጣውም ቢሆን በሰይፍም በእሳትም ቢሆን በየጉድጓዱም ቅዱሳኑም በአንድ ቃል መለሱ በአምላካችንና በክርስቶስ እምነት እኛ የጨከንን በሞትም ቢሆን በሕይወትም ቢሆን ባለውም በሚመጣውም ቢሆን በሰይፍም በእሳትም ቢሆን በየጉድጓዱም በየገደሉም ቢሆን በምድር አውሬዎች ጥርስም ቢሆን በጎስቋሎች ጦርም ቢሆን የክርስቶስን ፍቅር የሚያስታውሰን የለም አሉት። የክርስቶስን ፍቅር የሚያስተወን የለም አሉት። አሁንም ሕያውና ማህያዊ ለሆነ ለእግዚአብሔር ልጅ ለክርስቶስ ሰማዕትነት ፍጻሜ በጨከነ ልብ ሩጫን እናፋጥን። ዳግመኛም ከነሱ የሚበልጠው ጌርሎስ ተነስቶ በእውነት ለዘላለም ሕይወት መራሂት የሆንሽ ብጽዕት አርሴማ አንቺ ነሽ። ስምሽን የሚጠሉ በእግዚአብሔር ዘንድ የተጠሉ ይሆናሉ። የሚጣፍጠውንም ስምሽንም የሚያጠፉ በእሳት መካከል እንዳለ ሰም ይጠፋሉ። ብሩህና የተሸለመውን ፊትሽን የሚመቱ በረግረግ ውስጥ ይወድቃሉ። ዳግመኛም ከእነሱ የሚበልጠው ጌርሎስ ተነስቶ በእውነት ለዘላለም ሕይወት መራሂት የሆንሽ ብጽዕት አርሴማ አንቺ ነሽ። ስምሽን የሚጠሉ በእግዚአብሔር ዘንድ የተጠሉ ይሆናሉ። የሚጣፍጠውንም ስምሽንም የሚያጠፉ በእሳት መካከል እንዳለ ሰም ይጠፋሉ። ብሩህና የተሸለመውንም ፊትሽን የሚመቱ በረግረግ ውስጥ ይወድቃሉ። ሕያው እንደሆኑ ወደ ሲኦል ይወርዳሉ። በእሳት ምድጃ ይጥሉሽ ዘንድ የሚወዱም በሲኦል በታች ይሰጥማሉ አለ። አሁንም ወደ ዘላለም ሕይወት መምራትሽን አስቀድሚ።
ብንሞትም እርሱ ያነሳናል፣ ብንበተንም እርሱ ይሰበስብናል፣ ወደ ጥልቅም ብንወርድ እርሱ ይመራናል። ስለዚህ ከመንፈሱ ወዴት እንሄዳለን? ከፊቱስ ወዴት እንሸሻለን? እስከ መጨረሻው ብንወጣ እሱ ከዚያ አለ። እርሱ ሁሉን ያውቃልና እኛም እርሱን እንታመናለንና ወደ መንግስቱም ያገባናል። ስለዚህም በምድር ያለውን ሞት አንፈራም፣ የዘላለም ሕይወት ተስፋ አለንና ስለዚህም በምድር ያለውን ሞት አንፈራም፣ የዘላለም ሕይወት ተስፋ አለንና የአምላካችን ዱካ እንፈልግ ዘንድ ምርጦች ዕቃዎች እንሆን። ወደ ልዑል መገስገስን እናፋጥን። አንቺ የነገርሽንን የክብር አክሊል ይሰጠን ዘንድ። አንቺ በእውነት ንግሥትና ክብርት ነሽ። አርሴማ ሆይ ከኛ ትበልጫለሽ። ወደ ልዑል መገስገስን እናፋጥን። አንቺ የነገርሽንን የክብር አክሊል ይሰጠን ዘንድ። አንቺ በእውነት ንግሥትና ክብርት ነሽ። አርሴማ ሆይ ከኛ ትበልጫለሽ፣ ትከብሪያለሽ። የገድልሽ ዜና በዓለም ዳርቻ ሁሉ በእውነት ይነገራል። ከሁላችንም የክብርሽ መንበር በፈጣሪያችን በእግዚአብሔር ዘንድ ከፍ ከፍ ብሏልና የገድልሽን ዜናና ታምርሽን የሚፈጽም የመከራን እሳት አያይም። ስሙ በሕይወት መጽሐፍ ይጻፋል። ከልቡ በኪዳንሽ የታመነ ያጻፈ ያነበበ ዳግመኛም በመታሰቢያሽ ቀን ችግረኞችን ያጠገበ የተራቆቱትን ያለበሰ የተጠሙትን ያጠጣ ወይንም ለቤተ ክርስቲያን ስንዴንና ዕጣንን የሰጠ ወይም ሥጋ ወደሙን የተቀበለ ዳግመኛም በምስጋናና በማህሌት በጸሎትና በስግደት ራሱንና አንገቱን ወይንም ጎኑንና ጉልበቱን ያስገዛና ያዘነበለ እግዚአብሔር ቃል ኪዳንን እንደሰጠሽና ዛሬም ከመልአክ አፍ በሌሊት ራእይ እንደሰማነው በግልጽ ከአንቺ ጋር ወደ መንግሥተ ሰማያት ያልፋል። አሁንም ቅድስት አርሴማ ሆይ ፈጽሞ ደስ ይበልሽ። ከኋለኛው ዘመን ከመላእክትና በቤተልሔም በይሁዳ በርጉም ከመላእክትና አሁንም ቅድስት አርሴማ ሆይ ፈጽሞ ደስ ይበልሽ። በኋለኛው ዘመን ከመላእክትና በቤተልሔምና በይሁዳ በርጉም ሄሮድስ ከተገደሉት ሕፃናት ጋር ፈጽሞ ትጫወቻለሽና በመንግሥተ ሰማያትም ትነግሻለሽ፣ የዘላለም ሕይወትንም ትወርሻለሽ። የእግዚአብሔር አገልጋዩ ቅድስት አርሴማ አንቺ ብጽዕትና ቡርክት ነሽ። ብጽዕት ቅድስት አርሴማ ሆይ በቃል ኪዳንሽ የተማጸንውን ወዳጆችሽ ሁላችንንም በዘላለም ጠብቂን። አሜን።